አሰቃይታችሁኛል። እዚህ ቲክቶክ ላይ እናንተ መልካሞቹ ጸጥ በሉ። እዚህ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቱብ ላይ ምናምን ላይ ይቅርታ አድርግልኝ እናገባ በጣም አሰቃይታችሁኛል። ረጅም ጊዜ ነው ያለሁት። እንደውም ከሴቶችም ቀደም ብዬ የወጣሁት እኔ ነኝ። ከዛ ከኔ ቀጥላ ጂጂክያ የምትባለው ናት የወጣችው። እሱም እኔን አይታ ነው፣ ራሷ መስክራለች። ያው ባትወደኝም በወቅቱ ባትወደኝም ማለት ነው፣ ግን መስክራለች። በቃ አላደለ እና ምን መሰላችሁ፣ ብዙ አንገላታችሁኛል። ጌታ ጭራሽ የእሷ እንዳይታይ የእሷ እንዳይ ምናምን እንዳይል እያላችሁ ብዙ ታግላችሁኛል። ግን ሰርቫይቭ ማድረግ ችያለሁ፣ እግዚአብሔር ይመስገን። መጀመሪያ የእግዚአብሔር ታላቅነት ነው የሚመሰከረው በነገራችን ላይ እና አይ ትልቅ ሰው ስለሆንኩ አይደለም። የራሳቸውን የትግራዩም ይንከባከባል። እንደፈለገ ቢሆኑ ገመድ ቢዘሉ አክሮባት ቢመቱ ምን ቢሞቱ ሁልጊዜ እግዚአብሔር አምላክ ምስክሬ ነው። እኔ ይህንን ተናዝዤው ገባ የነሱ የሆነ ጊዜ በጣም ጥሩ ነው። እኔ ለምሳሌ ተወልጄ ያደግኩት በአማራ ማህበረሰብ ውስጥ ነው። ግልጽ ልናገር ገባቸው። በአማራ ማህበረሰብ ነው። የአማራ ማህበረሰብ ደግሞ ሲበዛ አሮጋንትና ይቅርታ አድርጉልኝና በጣም ኮንሰርቫቲቭ አድርጎ ራሱን ያቀረበ ስለሆነ በዚህ በሞደርናይዝድ በሆነው አካሄድ ወደ ላይ ሊወጣ አይችልም፣ በጭራሽ ሊወጣ አይችልም። ይሄን ዴፍኔትሊ ነግራቸዋለሁ። ገባቸው? ዴፍኔትሊ እኔ አማራ ከሚባለው ማህበረሰብ ማለት ነው ብፈጠርም በጣም አሰልቺ የሚሆነብኝ በቃ ለሲቪላይዜሽኑ በጣም ፋር የሆነ እና ምንም አይነት ይሄ ዘመናዊ ላይፍን ወይንም ሞደርናይዝድ የሆነ ላይፍን ምንም የማይቀበል ሆኖ ነው ያየሁት። ይቅርታ አድርጎልኝና ራሳቸውን እንኳን ያወጡት አማራዎች ይህን ዴፍኔትሊ ልንገራቸው፣ ጠልፎ አንከብክቦ ወስዶ የብዙዎቻችሁ እናት እኮ ተጠልፎ ይሆናል። ስንቱ ፊስቱላ ሁሉ ተገልብጦ በትንሽነቱ በ8 ዓመት በ10 ዓመት እየተዳረ አናውቅም። የፊስቱላ ሆስፒታል የት ነው ያለው? አማራ ክልል ላይ ነው። ይቅርታ አድርግልኝ ገባ? ዴፍኔትሊ ስንት ቋጥራችሁ እንደያዛችሁን ጎሄድ። ትግራይም ቀጥሉ፣ የትግራይ ወጣቶች ቀጥሉ፣ ሲቪላይዜሽን ውስጥ ግቡ። ገባ? የኦሮሞውም ግባ፣ የደቡቡም ግባ። ይሄኛው ይጠብቅ፣ 8ኛው ሺህ እያለ ቁሞ ይጠብቅ። ገባ? 8ኛው ሺህ 600 ዘሆል ሲቪላይዜሽን 666 ነው። እንዲህ ነው ምንትሴ ነው። በቃ ቴረር ነው ቴረር። እኔ ከልጅነቴ ጀምሬ ሽብር ነው እየሰማው ያደግኩት። ገባ? የካልቸር ሽብር፣ ያሉባልታ ሽብር፣ በቃ ጠቅላላ ዴፍኔትሊ ነግራቸዋለሁ። ገባ? የራሳችሁን የአካባቢያችሁን ቲክቶከሮች አደግፉ። ምቀኛ ቀናተኛ የበዛበት ይቅርታ አድርግልኝ በጭራሽ አደግፉ። ሂጂና ማርያም ስትይ ዋይዛ ማርያም ይኸውልሽ ልንገርሽ አለ አይደለ ወይንም አላህ ብታምኑበትም የልብ አምላክ ነው። ገባችሁ? የምንም የምትሉ ገባችሁ? አባባሌ ሁሉም ኑሮውን ለማሸነፍ ነው የሚሮጠው። እያንዳንዱ ማንኛውም ሌላ ህሳ በቃ ካልቸር ስጠብቅ ትኖራለህ አለ አይደለ? ሪሊጅን ቁጭ ብለህ ዘበኛ ሁነህ ትኖራለህ። ገባ? በቃ ይሄ ነው የሪሊጅን ዘበኛ፣ የካልቸር ዘበኛ። እኔ እኮ መለስ ዜናዊን ድሮ ነግሬዋለሁ። ያልኩት ምን መሰለህ? አማራ ጋር አትታገል፣ በቃ ላደለ የባህል ሚኒስተር እያልክ ቤቱን ስጣቸው። በቃ ላደለ የምንትሴ ባህል፣ የምንትሴ ታሪክ፣ የምናምን ታሪክ እያልክ ስጣቸው። በቃ ዘውልቢ ሳትስፋይድ ብየዋለሁ። ገባ? ሌላው ግን አሁን የዳቦ ጥያቄ ነው ያለው፣ የልማት ጥያቄ ነው ያለው። ሌላው ገባ? የትምህርት ቤት ጥያቄ ነው ያለው። ምን ያለው ትምህርት ቤት እንኳን እንደ ኢምፖርታንት የማይ አማራ ክልል ነው። ይቅርታ አድርግልኝ። ቀላል ነው እንዴ? ይህን ያህል ዓመት ዘግተህ ትምህርት የለም ምን የለ በኮረናው ሰዓት አሁን ምናምን ምን ሊሆን ነው ፊውቸሩ? እስኪ ንገረኝ። ገባ? ሲነግሯቸው ትቆጣላቸው። ሶሪ ይቅርታ አድርግልኝና ገባ? ስለዚህ እኔ እዚህ ላይ ወጥቼ ስናገር አንተ በዚህ በኩል በቃ ላደለ ድምፅ እንዳገኝ ታደርገኛለህ ብዬ አይደለም፣ አውቀዋለሁኝ። ግን እወቁት ብዬ ነው የምናገረው። ገባ? እወቁት።
ሴቶቹ በተለይ ምቀኞች እንደፍነት ይነግራቸዋሉ። በደንብ አርጌ ገባ በደንብ አርጌ። ምክንያቱም ሌላው መሄድ አለበት። ሌላው ይቀጥል፣ አትገድቡት። ይስራ ይማር ምናምን ይበል። ከዛ አንተ ዝም ብለህ ቁጭ ብለህ ቤተ መንግስት ስትል ኑር፣ ይሄ ስትል ኑር፣ ሌላ ስትል ኑር። ዛሬ ገበሬው አያርስም ምን አይልም አይደለ? በቃ ኦኬ። በጣም ነው የሚነደኝ እኔ። ምክንያቱም የት የሚደርስ ከገዛ ክልል የኮሎ የተባረርኩት ገባ ከገዛ አካባቢ በምን በምቀኝነት በቅናት በምናምን ደግሞ ወያኔ ትልቁ ጥፋቱ ምን እንደው ልንገርህ። የወያኔ ትልቁ ጥፋት ልንገርህ አለ አይደለ? ብዙውን ሰው ስድ መልቀቁ ነው። ስድ ለቀቀው በቃ እንዳለ ሁሉንም ልንገርህ፣ ስድ ለቀቀው። በጣም ነው እንደ አብሾ ነው የሚሆንብኝ። ትዝ ሲለኝ ህይወት ላደግ የምችልበትን ባለማደጌ ሰርቼ ላገኝ በምችልበት ሰርቻ ለማግኘቴ ታውቃለህ። አሁን እዛ ክልል ላይ ብሰራ ስንት ቁም ነገር እሰራ ነበርን። እዚህ እንኳ ከመጣሁኝ አሁን ሰሞኑን ከመጣሁኝ እዚህ አዲስ አበባ ላይ የሰራሁት ገቢ መንግስት ብዙ አግኝቷል። ገባ ብዙ አግኝቷል። ይሁን ገባ በከረጢት ሲሚንቶ እንኳን ሰው አትርፎ ይኖራል። አይገርምህም? ገባ ዝም ብለህ በሌላ ብትቀናው ዋጋ የለውም። ይሄን እንደፍነት ይነግራቸዋለሁ። በቃ ታሴት ይሄ ነው። እውነቱን ተናግሬ ነው ማልፈው እኔ በቃ ኦኬ። ዘላለም ባህሌ፣ ዘላለም ምናምኔ፣ ዘላለም ባንዲራዬ፣ ዘላለም ምናምኔ። ዳቦዬ ብለህ ታውቃለህ? እድገቴ ብለህ ታውቃለህ? ትምህርቴ ብለህ ታውቃለህ? አታውቅም። ዘላለም ስትጫወቱብን የኖራችሁ አማራ ክልል ላይ ያላችሁ ፖለቲከኞች ወይ አንድነት የምትባሉ ወይ ሌላ የምትባሉ ምን የምትባሉ በአማራው ሁልጊዜ መሸጋገር ትፈልጋለች። ሁልጊዜ ዘወትር ማንም መጡ ማንም ለምን የመጨረሻ ሞኝ ስለሆነ ኦኬ ጥሩ ነው። ማርያም ለምን ያንተ ድምፅ ስለሚፈለግ ነው። አንተ ነህ አጫፋሪው፣ አንተ ስለሆንክ ነው። ስለ ዳቦህን ጠይቀሃል ገባ? ስለ ልማት ጠይቀሃል? ጦርነት ይብቃ ብለህ ጠይቀሃል? ታውቃለህ? እዛው አካባቢ ያለህ ገባ? የራስህንም ተዋጊ ነው የምልህ። መንግስትን ብቻ ሳይሆን የራስህንም ተዋጊ። ኧረ ይሄ ነገር እንዴት ይሻለናል? ልጆቻችን እኮ እየተማሩ አይደለም፣ ምን ይሻለናል ብሎ ጠይቆ የሚያቀለ የለም። ዱቄት ገባ? ዱቄት አልኩ። ማንም እየመጣ በአንተ እኮ ነው የሚከብረው። ቲክቶከሮቹ ጠቅላላ እያንዳንዱ ብቆጥራቸው አማራ ነው ወደ ላይ እያወጣቸው። ዛሬ ይመጣል ተቃዋሚ የሆንለታል፣ ከዛ ላይክ ይሰጣል፣ ይህንን ይሰጣል። በሙሉ ብትል በሙሉ በኦሮሞን ቲክቶከሮች ብታይ፣ የትግራይ ቲክቶከሮች ብታይ፣ የሌሎች ቲክቶከሮች ብታይ በእናንተ ላይ የወጡት እናንተ ናቸው። ገባቸው? የሚሳደበው ምን የሚለው ምሳሌ ልስጥ። የጂጂ ኪያን ልጅ እኮ ያገነንካት ጂጂን ስለምትጠሉ ነበር። የዛን ጊዜ በደንብ አውቀዋለሁ። ጂጂን ስለምትጠሏት የዛን ሰዓት ጂጂ ትጠላ ነበር። ለምን? በዘረኝነትና በምናምን ስለምትናገር ገባ? ከዛ በኋላ ብልጥ ቢዝነስ ሌዲ በመሆኗ ልንገር ከፍ ያደረጋችኋት እናንተ ናቸው እንጂ ኦሮሞ አይደለም። ኦሮሞ ነኝ እያለች እሷ የኦሮሞ ስብሰባ እንኳን ስትሄድ አላስገባትም። ልንገር እናንተ ግን አማራው ገባቸው አባባላይ አማራው በቃላለ ኦሮሞውን የጠላህ ላይ ክስስት፣ ትግሬውን የጠላልህን ላይ ክስስት፣ ኦርቶዶክስን የጠላልህን ላይ ክስስት። ልንገር ቤቲ የምትባለው ያቺ ሞዴል ጋዜጠኛ ነኝ የምትለው ማን ነው ትልቅ ያደረጋት? የእናንተ የአማራው ድምፅ። ለምን መጣችና ጴንጤውን ተሳደበች? የጴንጤ ፓስተሮችን ምናምን መሳደብ ጀመረች ምናምን። ከዛ በኋላ ምን አደረገ? አንተ ነህ ድምፅ የሰጠሃል። ገባ? እናንተ ናችሁ እዚህ ቲክቶክ ላይ ተዘርግታችሁ የምትሉ እናንተ ናችሁ፣ ላይክ የምትሰጡ እናንተ ናችሁ፣ ምን የምትሉ። ይህንም ማወቅ አለባችሁ እያንዳንዳችሁ። የአካባቢ ሰው ግን አክቲቭ የሆነውን አትደግፉትም በጭራሽ በምንም ተአምር። ገባችሁ? ስለዚህ ጆን ዳንኤል የሚባለው አይም ሶሪ ጆን ዳንኤል ልጅ ነህ ምናምን፣ ግን ኢትስ ቱ ፋር ነው። የአየር ላይ ወጥቶ ዘ ኦንሊ ኢንቨስትሜንት ያለን የኢትዮጵያ ኢንቨስትሜንት ከጥንት ጀምሮ እያደገ የሄደ ስሙ ታላቅ የሆነ ኢንቨስትሜንት አለን። ማንም ኩታራ መጥቶ ማንንም ሊያዝ አይችልም። ይቅርታ አድርግልኝ። ገባ? ማንም ገባ?
በጂኔስ በሆኑ ሰዎች የሚመራ ድርጅት ነው። የሚመራ ስለ ፓይለቶቹ አሉ፣ ቴክኒሽያኑ አለ፣ ምናምን አለ። ይህ ሁሉ ስንት ሰው ገብቶ አላደለ ለዛ አየር መንገድ ታሌንት ያለው ሰው የሚሰራበት ነው። ገባ እንጂ ማንም ኩታራ ቲክቶከር መጥቶ እዛ ላይ ወጥቶ አንተ ንዳ አንተ አትንዳ ምናምን ዋሪው ማንም ሰው ቢሆን ይህን ማወቅ አለበት። ይሄ ሽፍትነት የሚደግፍ ማህበረሰብ ካለ ሙታቸዋል። ይህን ዴፍኔትሊ ነው የምነግራቸው። በደንብ አድርጌ ነው ዘግዝቄ የምነግራቸው። ገባ ኢትዮጵያ መናቅ የለባትም። ይህን ማወቅ አለበት። ገባ አሜን። ምን ታደርጋለህ? ምን አባክ ታደርጋለህ? እዚህ እብድ ከሆንኩኝ አየህ፣ አንተ አይኪው ሎ ነው። እብድ የምታይ አንተ ነህ። እዚህ ተቀምጠ ገባ። እብድ ከሆንክ እዚህ ምን አስቀመጠ? ገባ። ለምን ተቀመጥክ እዚህ? ይሄ አይኪው ዜሮ፣ ጭንቅላት ዜሮ ነው። ምን አስቀመጠህ እዚህ ላይ ታዲያ? እንደዛ ከሆንኩኝ እኔ ታማሚ ከሆንኩ እኔ ማረባ ከሆንኩ እኔ ማረባ የጃጀው አሮጊት ከሆንክ ምን አስቀመጠህ እኔ ጋር? አንተ እኮ ነው የጃጀ አላለ አንተ